ማንም ሳይኖር ከጎኔ ምድረ በዳ ላይ ሆነን ዘር በስቷል ስትለኝ የነገርከኝ አለ ማንም ሳይኖር ከጎኔ ምድረ በዳ ላይ ሆነን ትውልድ አለ ስትለኝ እንደገና ጌታ መርቆ የሸኘው ሰው መሃል መንገድ ላይ ማነው ያስቀረው ነገር ጀምሯል የምርቃቱ አንዳሸዋ ነው የበዛው ባርኮት 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 የነገርከኝ አለ ማንም ሳይኖር ከጎኔ ምድረ በዳ ላይ ሆነን ዘር በስቷል ስትለኝ የነገርከኝ አለ ማንም ሳይኖር ከጎኔ ምድረ በዳ ላይ ሆነን ትውልድ አለ ስትለኝ ጌታ መርቆ የሸኘው ሰው መሃል መንገድ ላይ ማነው ያስቀረው ነገር ጀምሯል የምርቃቱ አንዳሸዋ ነው የበዛው ባርኮት በክርስቶስ ደም የተገዛን ሃሌሉያ ተራ ሰው አይደለንም ስንታይ ጉስቁል ብለን ስንታይ በታክሲ ስንጋፋ ተራ ሰው እንመስላለን መለኮት ግን እኛ ውስጥ አለ መለኮቱ ባህሪ ተካፋዮች ነን የሚል አሜን ይበል ተራ ሰው አይደለህም እስኪ ጠጋ በልና ንገረው ተራ ሰው አይደለህም በሉት ተራ ሰው አይደለሽም በሏት ሃሌሉያ እናንተ ውስጣችን እግዚአብሔር አለ እስኪ አለ በሉ አሁን አባራሪ እንጂ ተበራሪ አትሆንም ራሱን እያልክ ከሰፈር ከመንደር አባራራለ ክብር ለጌታ ይሁን ሌላ አንድ ምስክርነት ልጨምርላችሁ ሰራተኛ ፈለኩና ደላላ ቤት ሄድኩ ከዛ ደላላውን ሰራተኛ ስጠኝ አልኩት ሁለት ሰራተኛ ነው የምፈልገው ጽዳትና ወጥ ቤት አልኩትና ሁለት ልጆች ይዞ ሲመጣ ሁለቱንም ሳያቸው አጅረው ጉብ ብሏል ለያቸው ላይ ከዛ እናንተ ናችሁ የምታስፈልጉኝ ስራን ባትችሉ ችግር የለም ኑ ትፈለጋላችሁ ሃሌሉያ አባረን ለእግዚአብሔር መንግስት ወራሽ ሃሌሉያ ከዛ ኑ ጫንኩኝና ወደ ቤት ይዣቸው መጣ ሰኞ ቀን ነበርና በቤት ገቡ አስገብቼ ማክሰኞ ጸሎት ነው ማክሰኞ እቺ የፎሶ ፕሮግራም እዛ ነው ቤት ነው የተጀመረችውና ከዛ የማክሰኞ ጸሎት ቀን አንደኛዋ ሩጪ ይላታል መሰለኝ መንፈሱ በሩን የግቢውን ትከፍትና ልትሮጥልና መልሳ ዘግታ በረንዳ ላይ ቁጭ ትላለች እኔ አያታለሁ እየተጸለየ ከዛ ሄድኩኝና ነይ ግድ የለሽም አትብረሪ በሩን ከፍተሽ አትጥፊ ነይ በቃ ይሄ የሃይማኖት ለውጥ አይደለም ግቢ ያልኳትና ለክታች ስትገባ አሁንማ በሰው ግዛት ውስጥ ነቀጥል አልኩት ከዛ ጮኸና ለቀቃት ይሄንን ስታይ ወጥ ቤቷ እንዴ ማሚ እሷ ብቻ ናት እንደሚጸለይላት እሷ ብቻ ናት እንደነጣ ምትቀጣ ወይ ከዛ በፈቃድ ነው ማንም ግዳጅ የለበትም በፈቃድ ነው ተረኛ ነኝ ግቢ ክብር ለኢየሱስ ይሁን ከዛ በኋላ ተረኛ ብዬ አስገባሁ እሷን በልቀቅስል ወይኔ መኖሪያችን ናት አለ አምስት ነን ተመችቶን ነው የምንኖረው ምን አርጊ ነው የምትይን በቃ የት እንሂድ በለቀይ ልቧን ሳላፈነዳ ልቧን አፈንድቼ ነው መገላት ልቧ ላይ ነው ያለሁት አለ አሁን በሰው ግዛት ውስጥ ሆኖ ልብ የለ ምን ኩላሊት የለ ለቀመሄድ ነው አሜን በሉ ቀጭን ትእዛዝ ይሰጣል ለቀቅ አርጎ መሄድ ነው ከዛ በልቀቅ ተባለ መንፈሱ ለቋት ሄደ የሚገርማችሁ ነገር ልጅቷ ስትነግረኝ ሰው ቤት የምትሰራው ገንዘብ ለማግኘት ነው ለምን ልቧን ያማታል የሰራችውን በሙሉ ሰብስባ ለሐኪም ቤት ነው የምታውለው
በቃ ሰራች 3 ወር 2 ወር ሰራች ወስዳ ለሐኪም ቤት ነው ልብ በሽተኛ ናት እና ቀኗ ደረሰና ቼክአፕ ስትሄድ እንዴ ምን አድርገሽ ነው ምን አይነት መድኃኒት ወስደሽ ነው ልብሽ እኮ ጤነኛ ነው አላት ዶክተር ኢየሱስ ፈውሶኝ ነው አለ ኢየሱስ አድኖኝ ነው አለ ሃሌሉያ ገዳዩ መንፈስ ይባረራል ዛሬ የሚገርማችሁ ነገር ይችህት በዚህ አላበቃችም ይሄማ ዝም ብሎ አይያዝም ማለት አክስቶች አጎቶች ጋር ተይዶ መነገር አለበት ኢየሱስ እንደፈታኝ አሁን ገንዘብ ወደ ሐኪም ቤት ሳይሆን ወዴት ነው ወደ ባንክ ቤት ነው ስለዚህ ለኢየሱስ ይሄ መመስከር አለበት ብላ ሄዳ ለአክስቶቿ ነገረች ክብር ለኢየሱስ ይሁን የሚገርማችሁ መንፈሱ ተባሮላት ዛሬ በመንፈስ ቅዱስ ተሞልታ በልሳን እየጸለየች ይሄው በመካከላችን ብድግ በይና ለህዝቡ ኢየሱስ ጌታ ነው ወገኖቼ ኢየሱስ ያድናል እስቲ ያድናል በሉ ክብር ስጡት ለጌታ ሃሌሉያ ታላቅ እልልታ ጭብጨባ ለጌታ የሚገርማችሁ ሌላ አንድ ልጨምርላችሁ ዛሬ ይሄን የምመሰክርላችሁ ልባችሁ ብድግ ብድግ እንዴ ዛሬ ይዛችሁት የመጣችሁትን በሽታ እዚህ ቀብረ ነው ትሄዳላችሁ ማንኛውም ችግር የቀብር ስነ ስርዓት ይደረግለታል የሚገርመው ጎልያድ ሲወድቅ ግንባሩን ብሎ ዳዊት ሲጥለው አንገቱን ሲቆርጡ ጭፍሮቹ ሁሉ ምን አደረጉ ይላል ሸሹ ዛሬ ጭፍራው አይደለም አለቃው መንፈስ ይመታል የቀብር ስነ ስርዓት ይደረግለታል የሚገርመው ወደ መሿለኪያ ሙሉ ወንጌል የምታውቁ ከሆነ መሿለኪያ ሙሉ ወንጌል አገልግሎት ተጋብዤ እሁድ አምልኮ ላይ ላገለግል ሄድኩ ከዛ ጌታ አንድ ነገር ተናገረኝ 2 ሰዎችን ነፃ አወጣለሁ አለኝ ምንድነው ስለው አንዷ 5 ጊዜ አስጨንግፏታል ልጅ ልክ 5 ወር ሲደርስ ይወጣል 3 ወር ሲሆን ይወጣል ልጅ ማግኘት አልቻለችም ታማርራለች እግዚአብሔር እንዲያረጋኝ እያለች እኔ አይደለሁም መንፈሱ ነው ውስጥ ሆኖ ዘር እንዳትተካ ልጇን የሚገለው ስለዚህ እሷን ነፃ አወጣለሁ ልጅ ትወልዳለች አለ ሌላዋ ደግሞ 10 አመት ማህፀኗን ዘግቶታል ልጅ መውለድ አትችልም ጌታ መሃን አርጎኛል ትላለች እኔ መሃን አላረኳትም መንፈሱ ይመታል እሷም ትወልዳለች አለ ከዛ ይችን መልእክቴን ይዤ እየዘመርኩ ሄድኩኝ ከዛ 2 ሰዎች አላችሁ አልኩ ልክ እንደዚህ መድረክ ላይ ቆሜ ዛሬ ምን ትሆናላችሁ ነፃ ትወጣላችሁ ነው ስል አንደኛው 5 ጊዜ አስጨነገፋት ብድግ ብላ ነጠላ እንደለበሰች ስትመጣ ገና እኔ ጋር ሳደርስ መንፈሱ መጮ ጀመረ አትወልድም እያለ መጮ ጀመረ ከዛ መንፈሱ ተባረረ ሁለተኛውም እንደዛው አስጮኸ ተባረረ የሚገርማችሁ ነገር መውለዷንም ምን መሆኗንም ምን የማውቀው ነገር የለም በቃ መልእክት አስተላልፌ መጣሁ የዛ ቤተክርስቲያን ፓስተር ደወለና የሚገርም ምስክርነት ልነግርሽ ነው አለኝ ምን አልኩት ይገርምሻል ያን ቀን መተሽ የተናገርሽው መልእክት እዚህ ልሻል ወይ ሴትዮዋ እኮ ወለደች ሴት ልጅ ዱባ አደረገች ይሄንን መልእክት በስልክ ብቻ አይደለም መጥቼ ጉባኤ ላይ መመስከር ነው የምፈልገው ብሎ መጥቶ በመካከላችን መሰከረ ወገኖቼ ዛሬ የተዘጋ ማህፀን የሚከፍት ኢየሱስ በዚህ አለ የተዘጋውን የሚከፍት ኢየሱስ በዚህ አለ እስኪ አለ በሉ አለ በሽታን ያባረራል ያባረራል ክብር ለኢየሱስ ይሁን የሚገርም አንድ ደግሞ ልጨምርላችሁ አንድ ሴት ከጉባኤ መካከል አስነሳሁኝና ልክ መጸለይ ሲጀምር የኤችአይቪ ቫይረስ ነኝ መንፈስ ነው አለኝ ሴትዮዋ ታማ ስትሄድ ሐኪም ቤት ስትመረመር ኤችአይቪ ፖዚቲቭ ይላል ግን መንፈስ ነው ውስጧ ቁጭ ያለው በደንብ ስሙኝ ይሄንን ከዛ በሉት አለቃት ሳልገላት ኤችአይቪ ነኝ ብዬ ነው እኮ የተቀመጥኩት አለ መንፈሱ ከውስጧ ከወጣ በኋላ ሄዳ ስትመረመር ኔጌቲቭ ዛሬ ነግራለሁ ጨጓራ ላይ ተቀመጠ ካንሰር ነኝ አለ የተለያየ ብልቶቻችሁ ላይ ቁጭ ብሎ ነኝ እያለ በሽታ ነኝ ስኳር ነኝ ደም ብዛት ነኝ እያለ ዛሬ ይራገፋል የሚያምን ሰው ይጮህና አሜን ይበል የተዘጋ ጆሮ ሁሉ ዛሬ ይከፈታል እኔ ሳሎን
ኢየሱስ ኢየሱስ ይከፍተዋል አልወልድ ያላችሁ ትወልዳላችሁ አላገባ ያላችሁ ታገባላችሁ መስራት ያቃታችሁ ትሰራላችሁ አሜን የሚገርማችሁ በዚሁ ክፍል ላይ እንደዚህ ይላል እነሆ የምስራችን የሚያመጣ ሰላምንም የሚያወራ ሰው ግን በተራሮች ላይ ነው ይሁዳ ሆይ አጥፊ ፈጽሞ ጠፍቷል እስኪ ያጠገባችሁ ያለው አጥፊው ፈጽሞ ጠፍቷል በሉት አጨንጋፊው ፈጽሞ ጠፍቷል በሉት ሃሌሉያ ገዳዩ ፈጽሞ ጠፍቷል በሉት ገዳዩ ፈጽሞ ጠፍቷል በሉት ክብር ለኢየሱስ ይሁን አይሆንልህም አይሳካልህም አይከናወንልህም ያለው ገዳይ ምን ሆነ ፈጽሞ ጠፍቷል የሚያምን ሰው ይቁምና አሜን ብሎ ይጮህ እንደ ቆምን እንጸልያለን ወገኖች ራሳችሁን አነሳሱ ፈልገሃለው በሉት ዛሬ ይራገፋል በሽታ ይራገፋል ካንሰር ይራገፋል ኤችአይቪ ይራገፋል ኤችአይቪ አለብኝ እያለ የሚፈራ ወንድም አለ ዛሬ ይራገፋል በሱ በሽታ ነው የምትሞተው የሚል ዛሬ ይራገፋል ጆቻችሁን ብድግ አድርጉና ጸልዩ ወገኖቼ ጸልዩ ማንኛውም አጋንንታዊ አሰራር ማንኛውም የደብተራ ሲስተም ዛሬ ከላያችሁ ላይ ይሰበራል ጆቻችሁን ብድግ አድርጉ ኦ መንፈስ ቅዱስ የጌታ መንፈስ የእግዚአብሔር መንፈስ እስራትን የሚበጥስ ቀንበርን የሚሰብር ብዙ የታሰሩ ሰዎች አሉ ዛሬ ይፈታሉ ዛሬ መፈታት ይሆናል ሰሞኑን አይታችኋል ብዙ ሰዎች ሲፈቱ ዛሬም ትፈታላችሁ ቀንበር ይሰበራል እስራት ይበጠሳል በናዝሬቱ በኢየሱስ ስም ይበጠሳል በናዝሬቱ በኢየሱስ ስም ይበጠሳል የሽባነት መንፈስ ይመታል የሽባነት መንፈስ ይመታል የሽባነት መንፈስ ይመታል ለሊት የሚመጣ መንፈስ ይመታል የነገርከኝ አለ ገና ማንም ሳይኖር ከጎኔ ምድረ በዳ በኃይል እየጮክ ቀጥል በኢየሱስ ስም ቀጥል በናዝሬቱ በኢየሱስ ስም ማንም ሳይኖር ከጎኔ ተበላ ኢየሱስ ነፃ ወጣ
ኢየሱስ ፈወሰኝ ኢየሱስ ያዛት ከኋላ አድል ያዛት አድል አሳብዳታለሁ ይላል አድል ከበላ እየጮኩታ እየጮኩ በጡና ክብር ለኢየሱስ ይሁን የሚያማችሁ በሽተኞች እጸልያለሁ በሽታ ዛሬ እዚህ ይቀበራል የኢየሱስ ስም አጋንንት ብቻ አይደለም ያስወጣው በሽታንም ንቀል አሜን መንቀል ብቻ አይደለም ከስሩ መንገል አድርጎ ነው የሚያወጣው ሃሌሉያ አትክልት ሲነቀል አይታችኋል ንቀል ስታረጉት ከነስሩ ከናፈሩ እንደሚወጣ እንደዚህ ማንኛውም በሽታ ይነቀላል የሚያምን ሰው አሜን ይበል ሃሌሉያ ስምሽ ማን ነው እህቴ ብርቱካን የእብደት እንድታብጂ የተደገመ ድግምት ነበር አንቺ ታውቂያለሽ እንዳስጮኸሽ ጮኸሽ ወደቅሽ ከውስጥሽ ለቀቀ የእብደት መንፈስ ተመታ አሜን አሁን ምን ይሰማሽ ምንድን ነው ውስጥሽ ያለው ምንም አይሰማኝም ነፃነሽ ነፃነኝ ሰይጣን ይስማ ስምሽ ማን ነው ሰላም አሁን ምን ይሰማሻል ደስታ እስኪ ነፃነኝ በፊት ምን ይሰማሽ ነበር ህመም ምንሽን ነበር የሚያምሽ ኩላሊትሽን አሁንስ መንፈሱ ካንቺ ውስጥ ወጣ በቃ ተባረረ አሜን እስኪ ተባረረ እስኪ ተባረረ ሃሌሉያ ኢየሱስ ማን ነው እስኪ ክብር ስጡት ለጌታ ሃሌሉያ የሚፈውስ ጌታ በዚህ አለ ራስዋ ላይ ያስቀመጥከው በሽታን ሁሉ ሰብስበ ኮተትህን ሁሉ ሰብስበ በኃይል እየጮክ ለጌታ ክብር እየሰጠ ቀጥል እየጮክ በኃይል እየጮክ አትተናነቅ በል ጮናውጣ በኃይል ጮናውጣ በኢየሱስ ቀጥል ጮናውጣ በኢየሱስ በል ጮናውጣ በል ነፍሷን በል መንፈሷን ስጋዋን ለቀን በውስጧ ያስቀመጥነው በሽታ ሰብስበን እንሄዳለን ብንመለስ የኢየሱስ ደም እሳት ሆኖ ያቃጥለን ለዚህ ምልክት 3 ጊዜ ጮኸን እንወጣለን ቀጥል በኃይል ኢየሱስ ማን ነው ሃሌሉያ ሃሌሉያ ሃሌሉያ
እዛ ጋር ቀይ ልብስ እየሮጥክና ሃሌሉያ እስኪ እግዚአብሔር ነገር አለው ከኔ ጋር በል እግዚአብሔር ነገር አለው ከኔ ጋር በል እግዚአብሔር ነገር አለው ከኔ ጋር ሃሌሉያ ሳት ኢየሱስ ጌታ ነው የተዘጋው ተከፈተ ገንዘብ ባይኖረኝ ሰላም አለኝ ዘመድ ባይኖረኝ ሰላም አለኝ ወገን ባይኖረኝ ሰላም አለኝ ሰላም አለኝ ሰላም ያለው ሰው ይጮና ከዝበል እስኪ ሰላም አለኝ የሚያስፈራው ሌሊት ደረቃቴ ነክሶ ያንተ ሰው ይተኛል ጥበቃህን ለብሶ ሌላው በምቹ አልጋ ሰላሙ ደፍርሶ ያዕቆብ ሕልም ያልማል ድንጋይ ተንተርሶ ሰላም አለኝ ገንዘብ ባይኖረኝ ሰላም አለኝ ኧረ ሰላም ያለው ሰው ይመጣል ሰላም አለኝ ሰላም ያለው ሰው ስልል ብሎ ሰላም አለኝ ይበል እስኪ ኢየሱስ ያድናል እንደዚህ በሉ እስቲ በሚያስፈራው ሌሊት በሉ እስኪ ድንጋጤ ነግሶ ያንተ ሰው ይተኛል ጥበቃህን ለብሶ በሉ እስቲ ሌላው በምቹ አልጋ ሰላሙ ደፍርሶ በሉ እስቲ ያዕቆብ ሕልም ያልማል ድንጋይ ተንተርሶ ሰላም አለኝ ለጌታ አየው ምህረቱን አየው ርኅነቱን አየው ለተጠጋው አየው መውደዱን አየው ሁል ጊዜ አየው ከኔ ጋር አየው የማይተወኝ አየው ስፈራሴ ለጌታ ለቸርነቱ ይሆን መጥሎ ለጌታ ስለሚገባ ለጌታ እስኪያጨብጭቡ ለጌታ ከዚህ በላይ ይሆን መጥሎ ለጌታ ስለሚገባ ለጌታ እስኪ ልበሉ ለጌታ ያላችሁ ለጌታ ኢየሱስ ክብሬን አንተን በኋላዬ ናና ከፊቱ ኢየሱስ እስቲ በሽብሸባ ስንቀበልና ናና ከፊቱ ኢየሱስ ክብሬን አንተን በኋላዬ ናና ከፊቱ ኢየሱስ ክብሬን አንተን በኋላዬ በሶማ ሕይወቴ በሶማ ሕይወቴ በሶማ ኩራቴ በሶማ ፊቱን ኢየሱስ እስቲያልገብ ናና ከፊቱን ኢየሱስ ክብሬን አንተን በኋላዬ ናና ከፊቱን ኢየሱስ ክብሬን አንተን በታላቅነቷ በሰው መሃል ሕይወቴ የነገርከኝ አለ ገና ማንም ሳይኖር ከጎኔ
ምድረ በዳ ላይ ሆነን አለ ገና ገና ዘር በስቷል ስትለኝ አለ ገና ገና የነገርከኝ አለ ገና ገና ማንም ሳይኖር ከጎኔ አለ ገና ገና ምድረ በዳ ላይ ሆነን አለ ገና ገና ትውልድ አለ ስትለኝ አለ ገና ገና እንደገና ጌታ መርቆ እንደገና የሸኘው ሰው እንደገና መሃል መንገድ ላይ ማንም ያስቀረው እንደገና ነገር ጀምሯል እንደገና የምርቃቱ እንደገና አንዳሸዋ ነው የበዛው ባርኮት 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 የነገርከኝ አለ ማንም ሳይኖር ከጎኔ ምድረ በዳ ላይ ሆነን ዘር በስቷል ስትለኝ የነገርከኝ አለ ገና ገና ማንም ሳይኖር ከጎኔ ምድረ በዳ ላይ ሆነን ትውልድ አለ ስትለኝ ነገር ጀምሯል የምርቃቱ አንዳሸዋ ነው የበዛው